እንኳን ወደ አትሌት መድረክ በደህና መጡ። በዚህ ቪዲዮ ውስጥ እኛ የአዲስ ተዘጋጀውን የጉዞ ዕቅድ መተግበሪያን ያሳያችሁ ነው። ይህ መተግበሪያ በእርስዎ ፍላጎት ላይ በመመርኮዝ ጉዞውን ሙሉ በሙሉ እንዲያዘጋጁ ያግዛል። በአንድ ቦታ ውስጥ የበረሃ መንገድ ትኬት ማዘዝ፣ መኪና ለኪራይ መውሰድ፣ ታክሲ መጠቀም እና ሙሉ የጉዞ ዕቅድ ማቅረብ ይችላሉ። ይህንን ሁሉ ለማድረግ ሌላ የግል አማካሪ ማግኘት አያስፈልግም። በዚህ መተግበሪያ እርስዎ በራስዎ ጉዞ አማካሪ መሆን ትችላላችሁ። እንግዲኛ በዝርዝር የመተግበሪያውን መንገድ እንመልከት። የመጀመሪያ ገጽ ሆም ፔይ። በመጀመሪያ በሆም ገጹ ላይ የፍለጋ ቁልፍ ታገኛላችሁ። ይህንን በመጠቀም በፍጥነት የትኛውንም ጉዞ መጀመር ትችላላችሁ። ከዚያ የማሳወቂያ ቁልፍ አለ። እነዚህ ማሳወቂያዎች በድርሻ የተመረጡ ናቸው። እርስዎ ያደረጉትን የቀድሞ ጉዞ ታሪክ እና እየተሰራ ያለውን ዕቅድ በመመርኮዝ አዳዲስ ጥቆማዎችን ይሰጣሉ። ስቴይንግ ሆቴል መምረጫ። በስቴይንግ ታብ ውስጥ የተለያዩ ሆቴሎችን በቀን ማስተካከል እና በተሳፋሪዎች ቁጥር መመርጠው መያዝ ይችላሉ። ምሳሌ ለመስጠት ከቤተሰቦ ጋር በሚሄዱበት ጊዜ ለ7 ቀን ማረፊያ ሆቴል በቀላሉ ይፈልጋሉ። በአፕሊኬሽኑ ውስጥ ቀኖቹን እና ቁጥር በማስገባት የተሻለ ሆቴሎችን ዝርዝር ይቀርባል። ከዚያ በማንኛውም ሆቴል ላይ በመጫን ሙሉ መረጃውን ያገኛሉ። የተጠቃሚ አስተያየት፣ የክፍያ ዝርዝር እና የሚቀርበው አገልግሎት ከፍተኛ ግልጽነት ይሰጣል። የጽሑፍና ብሎግ ክፍል። ይህ መተግበሪያ ብቻ ለትኬት መያዝ አይደለም፣ ለጉዞ ወዳጆች የተለያዩ ጽሑፎችና ብሎጎች ይገኛል። ምሳሌ የአውሮፓ የጉዞ ምክር፣ የአሜሪካ የባህል ልምድ ወይም የአፍሪካ የተፈጥሮ መንገዶች እንዲመሩ ማስተላለፊያ ይገኛል። ፍላይትስ በአየር መንገድ ጉዞ። በፍላይትስ ከክፍል ውስጥ የአንድ ቀን ቲኬት ውደት ወይም በብዙ ከተሞች ቲኬት ማዘዝ ትችላላችሁ። ምሳሌ ከአዲስ አበባ ወደ ናይሮቢ ሲወስዱ ወደ ኪግሊ የሚገቡበት ብዙ ከተሞች አማራጮችን በቀላሉ ታገኛላችሁ። መኪና ኪራይ። ከዚያ የመኪና ኪራይ ክፍል አለ። የሚፈልጉትን መኪና በተወሰነ ጊዜ መያዝ ትችላላችሁ። በተጨማሪ ለብስክሌት ኪራይ ምርጫ አለ። ለምሳሌ በተፈጥሮ እንዲወጡ ስትፈልጉ አንድ ቤተሰብ በባህር ጎን በሚያሳልፉበት ጊዜ ታስቦ የተመረጠ መኪና መውሰድ ይችላል። ታክሲ አገልግሎት። በኮቴያቼ ከክፍል ውስጥ ታክሲ በቀጥታ መያዝ ትችላላችሁ። 2 አማራጮች አሉት። በሙሉ ጉዞ ለኪራይ መኪና መጠቀም ወይም ከከተሞች መካከል ታክሲ በመጠቀም መቀጠል። የታሪክና የቦታ መመሪያ አትራክሽን። በኪ አትራክሽንስ ከክፍል ላይ የምትመርጡትን ከተማ እና ቀኖች ማስገባት በቀላሉ የጉዞ ተመራጮችን ይሰጣል። የተወዳጅ ዕቅዶች ፌቮራይትስ። በመተግበሪያው የሚወዱትን ቦታዎች ለወደፊት ማስቀመጥ ይችላሉ። ሆቴሎች፣ ሪዞርቶች ወይም የተሻሉ የመንገድ ምርቶች ማስቀመጥ ይችላሉ። ትዕዛዝ ክፍል ዋልካይንስ። በዋልካይንስ ክፍል ውስጥ ሁሉም ትዕዛዞችዎትን ያዩ፣ አሁን ያሉትን፣ የቀድሞ የተጠናቀቁትን ወይም የተሰረዙትን በቀጥታ ይመልከቱ። ግል መረጃ ፕሮፋይል። ይህ ክፍል የግል መረጃዎትን ያስቀምጣል። በዚህ መሠረት ተለዋዋጭ ጥቆማዎች እና የግል ምክሮች ይሰጣሉ። መደረሻ። ይህ ሁሉ ስለ መተግበሪያው የተዘጋጀ ምሳሌ ነው። በቀጣይ በእርስዎ ፍላጎት መሠረት መቀየርና ማበርከት ይቻላል። ለተጨማሪ መረጃ ባኮትን @mckensauthank.com ይጎብኙ። እናመሰግናለን። ቀኑ ደስ ያለዎት።